በደብረ ብርሃን ደግሞ ታኩር በጣም በቃ ታኩር የልጅ አዋቂ እናቴ ትሙትን ታኩር በቃ ተመቸኝ። ለምን ድምፁ ሳይሰማ ግርግር ሳይፈጥር ምን ሳይል ጥሩ ስራ የሰራ ልጅ ነውና ታኩርዬ የኔ የልጅ አዋቂ ያሰብከውን ሁሉ እግዚአብሔር ያሳካልክ። ደብረ ብርሃን ድረስ ሄዶ የተራቡትን እዛ ምንድነው ሲያግዝ ነበር ማለት ነውና በታኩር በኩል የሚሰበሰብ እርዳታ ካለ እኔ እንጃ በእንዴት እንደሚሰበስብ አላቅም። በታኩር በኩል በምን ማስገባት እንደሚቻል የምታውቁ ሰዎች ካላችሁ በደብረ ብርሃን ያሉትን ደግሞ ባካችሁን ይዋቸው ትልልቆቹም ማለት ነው። በጣም ጥሩ ስራን የሰራችሁት ነገ ነው እኮ ነገ የት ነው እሄዳለሁ እዛም እሳተፋለሁኝ እና አሌክስ ጋም የትግራዩን ተሳትፍ ያለው የነ እንትና ጋም ሄጄ መሳተፍ ፈልጋለሁ። ዝዬኔ ፍቅር ሄጄ መሳተፍ ፈልጋለሁኝ። ማን ቤት እንደሆነ ንገሩኝ እና ሌሎቻችሁም ትልልቅ ፎሎ ያላችሁ አይውሽ እና ዶናይ ምናምን ዛሬ ሰሩ ስራ በጣም ማርያምን በጣም መልካም ስራ ነው። እነሱም ደግሞ ደብረ ብርሃንን ደግሞ ቢያዩ ሁላችሁም ኢትዮጵያኖች አንድ ሆናችሁ ብትሰሩ የት በደረስን። አንቺ ዲቦራ እንዳታይሽ የት በደረስን ማርያምን አንድ ላይ ብንሰራ የት በደረስን። እንደዚህም ደብረ ብርሃን ላይ የሚያሉ አሉ እንዲህ ሳሪ ቤት ስንት ሰዓት ላይ ንገሩኝ። ነገ እንዳረሳ ስንት ሰዓት ላይ በኢትዮጵያ በዚህ ሰዓት ነጠላውን በጎነ በዚህ ሰዓት ነው ሳሪ ቤት ውዶቼ። በዚህ ሰዓት ሳሪ ቤት በዚህ ሰዓት ነው ውዶቼ። ንገሩኝ እሺ ነገ እንዳረሳ አላቅማ ሰዓቱን እኔ በዚህ